ኑ የተወደዳችሁ ቆይ አይደለም ልሰጣችሁ ነው ጥያቄ ልሰጣችሁ ነው አሁን ውስጥ አይረካም ይሄና ውስጥ ታሳቢው ብዙ ውስጥ አይረካም እውነቴን ነው የምላችሁ ልስጣችሁ ጥያቄና ስሩ በጣም ብዙ ጥያቄ ነው ያለው ልስጣችሁ ድብና አርክታችሁ ምሰሯችሁ ጥያቄዎች አሉ ነው አንዴ ተመልከቱ እስቲ እንመልከት ከመሆኑ የመጀመሪያውን ጥያቄ እንመልከተው it said that a 4 kilogram body is moving down an inclined plane and inclined plane አለ እዛ inclined plane ላይ ስንት ኪሎግራም 4 ኪሎግራም የሚመዝን ዕቃ ወደ ታች እየወረደ ነው ይለኛል and the plane makes an angle of how much 30 degree 30 ዲግሪ ሰርቷል ፕሌኑ እቻ 30 ዲግሪ ሰርታለች ምንድነው የጠየቃችሁት the acceleration አንድ ቦዲ inclined plane ላይ ከተቀመጠ ምን ጊዜም ወደ ታች ምን አለው mg sin theta ጎበዞች ወደ ላይ ምን አለው fn ወደ ታችስ mg cos theta አሁን ቀድም እንደነገርኳችሁ እቺ x አክሲሳችን ናት እቺን ደግሞ y አክሲስ ስለዚህ y ላይ እዚህ ጋር ማን ነው የሚታያችሁ fn እዚህ ጋርስ ማን ይታያችኋል y ላይ mg ያ cos theta ጎበዝ ናችሁ እናንተ እሺ እዚህ ጋርስ ማን ይታያችኋል mg sin theta ጎበዞች now ዝም ብለን ካልኩሌት እናድርግ እስኪ summation of force at y mass times acceleration ቁርጣችሁ እንድታውቁ ነው y ላይ ማን አላችሁ fn አለ ወደ ታች ማን አለ mg cos theta አለ is equal to mass times ግን ይሄ ቦዲ x ላይ ነው ሙቭ የሚያደርገው ወይስ y ላይ ነው ስለዚህ y ላይ እንቅስቃሴ ያለው የለውም ስለዚህ fn is equal to ወደዛ ብትሄዳ mg cos theta ማስ ስንት ነው 4 ግራቪቲ 10 cos 30 40 ጊዜ 0.86 ስንት ይመጣል 0.86 ስንት ይመጣል 30 4 ነጥብ ግን ምንም አይሰራልንም ምክንያቱም የሚጠይቀው ምንድነው አክሰለሬሽን ቦዲው ደግሞ አክሰለሬት የሚያደርገው ምን ላይ ነው x ላይ ስለዚህ x ነው መስራት የሚጠበቅብኝ summation of force at x mass times x ላይ ማን አላችሁ ሌላስ ማንም mass times x አለኝ እሺ mg sin theta is equal to mass times ቁረጠው እንሽ አብነት mg sin theta is equal to mass times acceleration come on if the surface is frictionless ማሱ 4ም ሆነ 5ም ሆነ 10ም ሆነ አክሰለሬት የሚያደርገው ቴታው ተመሳሳይ እስከሆነ ድረስ በተመሳሳይ መጠን ነው because እዚህ ጋር ማስ አለ እዚህ ጋር ማስ አለ ምን ቀረኝ g sin theta is equal to acceleration ስለዚህ ቦዲው frictionless inclined plane ላይ ከተቀመጠ acceleration or rate of change of velocity depend የሚለው ቴታ ላይ ብቻ ነው ለምሳሌ ግራቪቲ ስንት ነው እዚህ ጋር 10 sin ስንት 30 is equal to a sin 30 ስንት ነው 0.5 ወይም 1/2 በ10 ቢባዛ 5 ምናልባት እስኪ ማሱ ስንት ነበር እዚህ ጋር 4 ይሄን ማስ 400 እናርገው አክሰለሬሽን ውስጥ ነው ያው 5 ነው ለውጥ አይኖርም ዲፔንድ የሚሆነው አንግሉ ላይ ብቻ ነው ተስማማ ወንደርፉል ቆይ እስቲና ናስቲ ሁለት ቦዲዎች ተመሳሳይ ኢንክላይንድ ፕሌን ላይ ተቀምጠዋል let's say this is theta and let's also this one is theta ተመሳሳይ ኢንክላይንድ ፕሌን ላይ ተቀምጠዋል the first one is and let's say m1 and the second one is m2 ሁለቱም ከሬስት ነው የተለቀቁት ከሁለቱ የቱ ነው ቀድሞ የኢንክላይንድ ፕሌኑ ቦተም ላይ የሚደርሰው እኩል ነው የሚደርሱት አይደል ለምን ያው ኢንክላይንድ ፕሌኑ ላይ ቀድሞ የሚደርሰው አይደል ቀድሞ የሚደርሰው በምን ካልኩሌት ማድረግ ትችላላችሁ ደስ ባላችሁ ለምሳሌ v ፋይናል ማለት ትችላላችሁ v ኢኒሻል ስኩዌር ፕላስ ቴስ ሬስት ላይ ነው 0 ነው ኢንክላይንድ ፕሌኖቹ ተመሳሳይ ናቸው ከተባለ ርዝመታቸው ተመሳሳይ ከሆነ ማሳቸው ምንም ማተር አያደርግም አክሰለሬሽናቸው ላይ ስለዚህ ሁለቱም ቦዲዎች በሬት የሚደርሱት በተመሳሳይ ሰዓት ነው ማለት ነው እሺ ለቀጣዩ ጥያቄ እንድታስታውሱ ነው እሺ እስቲ ሁለተኛ እንመልከት